ዘውዲ የስራ ቦታሽን በዛው ይውት ብያ መጣሁኝ ነው ጤናስ እንደናችሁ ፋሚሊ ተከታታዮቼ እንደምታውቁት አንድ የምትረዳ ሴት በዩቲዩብ ይላችኋለሁ እና የአንደኛ ነገር ሽንት ቤት ማውጣት የሚችል ቢያንስ ሽንት ቤት የምትኖርበትን የተሻለ ሽንት ቤት ቦታ የምትኖርበት መንገድ እናመቻችላት። ብዙ ታሪኳን እኔ ሰምቻለሁ ከዩቲዩብ ካወራችሁ በላይ ብዙ ስቃይ እየደረሰባት ናት። ብዙ የስደትን እንትን ቀምሳለች። ከስደት በላይ ደግሞ ልጅ ስትወልድ እርጉዝ ሆና ብዙ ነገሮች ደርሰውባታል እና ደጋግ ኢትዮጵያውያኖች ብትረዷት ስካዋት በጣም ታሳዝናት። 1 ዓመት ያልሞላ ልጅ ይዛ ነው በቆሎ ሴት ይጨርሳል እና በጣም ታሳዝናለች። በጣም ታሳዝናለች። እኔ ማውቃት ከ1 ወር በፊት ነው። ከ1 ወር በፊት ጎረቤት መታ ነው ማውቃት። ያለችበትን ቦታ ቆሎ ነው የሚሸጠው። ቆሎና በቆሎ ሴት ነው የሚሰራው መንገድ ላይ እንድታምሪ ብዬ የሚሰራበትን ቦታ አሳያችኋለሁ እየሰራች እንደሆነ። የአካባቢ የስራ ቦታ የማታ ነው የሚሰራው። ልጅት በጣም ማታ በሰዓት እንግዲህ ልጅ ይዞ መስራት ከባድ ነው። ደግሞ እንዴት እንደሚሰራ ዛሬ እየሰራች ከሆነ ሰላም ባትይ ማታ መሳሪያ የሚገርመው ነገር አለች እየሰራች ያለውን ታያላችሁ። እቺ ጋርም ትታያለች። አይ ዘውዲ የስራ ቦታሽን በዛው ይውት ብያ መጣሁኝ። በጨለማ እንዴት እንደምትሰሪ ይውልሽ። ፈፈር እየመጥቻለሁ እንብላ ብዬ ነው። በዛ ባባ አቡዬ እንዴት ነሽ? እንዴት በጨለማ እንደምትሰራ ትክክለኛ ቦታዋ ነው፣ ውሸት እንዳይመስላችሁ።